بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وعلى آله وصحبه أجمعين أما بعد ودنا تكبراتشو بما الله علم لا يمتقنيو مسلمين وندمتوش السلام عليكم ورحمة الله وبركاته إن شاء الله يزاري متواشى رستاتشن بالله فقاد يميهونو يه فيديو لا إنمتايوت ونتي أحباشوش أمنت تككلنيا أسلمنا نووي የሚል ይሆናል። ይህ በቪዲዮ የምትመለከቱት የአህባሾች መሪ የሆነው ዑመር ገነቴ እስኪ ምን እንደሚል እንሰማዋለን። አላህ ሱብሓነሁ ወተዓላ በመልካም ነገር ተባበሩ፣ በመጥፎ ነገር አትተባበሩ እያለ እንደዚሁም ደግሞ ካፊሮችን ይሁዳ ነሳራዎችን ወዳጅ አድርጋችሁ አትያዟቸው እያለ ይህ አካል ደግሞ ካፊሮች ጓደኞቻችን ናቸው፣ የሃይማኖት ልዩነት ምንም የለንም፣ በእኛና በእነሱ መሃል ያለው ስጋ ብቻ ልዩነት ነው፣ ሌላ ምንም የለም። ቤተክርስቲያንን ድሮ እኔም ሰርቻለሁ፣ አብረን ሰርተናል፣ መስጂድም ይሰራሉ ለውጡ ሳይመጣ በፊት ይላል። ለውጥ የሚለው እንግዲህ አህለሱና ወልጀማዑን የሐቁን አንጃ ባለቤት ነው ማለት ነው። ሱብሃንአላህ። ይህ የሱናው አንጃ የሱናው ጀማ ግልጽ ከመሆኑ በፊት ሰዎችን እንዳያስተምር ሐቁን እንዳያስተምሩ ለብዙ ዓመታት አፍነውት ነበር እና ሰዎች ሐቁን ካወቁ በኋላ ስለ እምነታቸው ጠንቀቀው ካወቁ በኋላ ድሮ አፍነው የጫኑባቸውን ሽርክና ቢድዓን ለቀውባቸው ሲወጡ አዲሱ ፖለቲካ ከመምጣቱ በፊት አዲሱ ለውጥ ከመምጣቱ በፊት እንዲህ ነበርን ብሎ ይላል። ሱብሃንአላህ። ስለዚህ ወንድም እህቶች ሆይ ይህ ትክክለኛ እምነት ነው ወይ? ማየት ማመን ነው፣ መስማት ማመን ነው። ከማየትና ከማንበብ ከመስማት በላይ ምን እውነታ አለና? ስለዚህ እስኪ ከንግግሩ ከራሱ እንስማው። ከዛ በኋላ ደግሞ ምርጫው የራሳችን ነው። አይ አህባሾች የያዙት እምነት ትክክል ነው ብለሽ የመከተል መብት አለ፣ ማንም አያስገድድህም። ግን ጉድህ የሚፈላው ነገ አላህ ፊት ነው። ቀብር የገባህ ቀን ነው፣ ቀብር የገባሽ ቀን ነው። አይ እኔ የማንም ቲፎዞ ጭፍን ተከታይ አይደለሁም፣ ሐቁ ተገልጾልኛል፣ ሐቅን ነው መከተለው ብለን ሐቅን መያዝ የራሳችን ምርጫ ነው፣ ነገ ምንድንበት ስለሆነ ማለት ነው። እስኪ ይህ ሰውዬ ምን እንደሚል እንስማው። ከዛ ደግሞ አላህ ምን እንዳለ እናለን ኢንሻአላህ። ቤተክርስቲያን ሲሰራ ደግሞ ሙስሊሙ ይረዳል። እኛ ራሳችን ሰርተናል። የአባቴ ልጆች ቤተክርስቲያን ራሴ ሰርቻለሁ። ሙስሊሙና ክርስቲያኑ ወንድማማች ነው፣ እህትማማች ነው። የመኖሩ ጉዳይ የሆነ እንደሆን አሁን ለውጡ ድረስ በኢትዮጵያ ውስጥ ያለ ህዝብ ጠባው ይሄ ነው። እኔ የራሴ ወንድም ክርስቲያኖቹ ጋር ተሞሽሯል፣ ክርስቲያኖቹ እኔ ወንድም ጋር ተሞሽረዋል። የሚለየው በስጋ ብቻ ነው። ስጋ ለብቻ ያደርጋሉ እንጂ በሌላ መጫወት ነው፣ መጨፈር ነው አብሮ። እንደው የሃይማኖትም ልዩነት የለ፣ የብሔርም ልዩነት የለ። የብሔር ልዩነት እንኳ በአማራ ክልል ዛሬም አይታወቅም። የብሔር ልዩነት አይታወቅም ነው የሚመስለኝ ዛሬም እንጂ እንደዚህ ያለ እንግዲህ አክባሪ ከቶም እንዳው ሰውጭ ተሩቅ ሀገር ተመጣ አክባሪ ነው የሀገራችን ሰው። አሁን ተለውጥ ወዲህ ነው። ይሄ ፖለቲካ የሚባል ነገር ነው እንጂ ያበላሽም። የሀገራችን ሰው ጥሩ ነው። መስጂድና ቤተ ክርስቲያን የጋራ መስራትን በተመለከተ መስጂድ ሲሰራ ክርስቲያኑ ገንዘብ ያወጣል፣ ክርስቲያኑ እንጨት ይሰጣል። ቤተ ክርስቲያን ሲሰራ ደግሞ ሙስሊሙ ይረዳል። እኛ ራሳችን ሰርተናል። የአባቴ ልጆች ቤተክርስቲያን ራሴ ሰርቻለሁ። ፊቅ እየቀራሁኝ ቃልቻውኝ አናውቅም፣ ክልክልነቱን አናውቅም። የተረዳዳ የተዛዘነ ህዝብ ነው። ጠይብ እንግዲህ ያው ማየት ማመን ነው፣ መስማት ማመን ነው። እንግዲህ ወንድመቶች ያው ሰምታችሁታል ንግግሩን በግልጽ ናም። የብሔር ልዩነት እስልምና አያስተምርም። በአላህ በብሔር ጎሳና ነገድ ያደረገን ልንተዋወቅበት ነው እንጂ ልንተላለቅበት የኔ ጎሳ ከከሌ ጎሳ ይበልጣል፣ የኔ ብሔር ከከሌ ብሔር ይበልጣል ልንልበት አይደለም። ናም ይሄ ሁላችንም የምንስማማበት ነው። ግን ከክርስቲያኖችና ከሙስሊሞች ምንም ልዩነት የላቸውም የስጋ እንጂ እያለ ሱብሃንአላህ። እንደዚሁም ደግሞ ቤተክርስቲያን ድሮ ፍቅህ እየቀራሁኝ ቤተክርስቲያን ገንብቻለሁ እያለ ይህ ነው እምነታቸው። ወንድሞች ባካችሁ እንወቅባቸው፣ እንራቃቸው፣ እንጠነቀቃቸው። ወላሂ ወደ ጀሃነም ነው የሚወስዱን ያሉት እነዚህ አካሎች። ደግሞ አሁን ለካፊሮች እንደዚህ የሚላቸው ለምን መሰላችሁ? እንደሚታወቀው ካፊሩ ሙስሊሙን ጠላት አድርጎ ይዛል። ይበልጥ ደግሞ የሱናውን እንጃ ጠምዶ ነው የሚይዘው። ለምን ሐቅ ላይ እንዳለ ያውቃል ካፊሩ ማለት ነው። ስለዚህ አህለ ሱና ወል ጀማዎችን
ካፊሮች ጠምደው ጠልተው ስለሚይዟቸው ይህ አካል ደግሞ ከካፊሮች ጋር አብሮ የሱናውን አንጃ ለማጥፋትና ለማውደም እኮ ነው። ለምንም እንዳይመስላችሁ እንደሚባል አለ ሀገራችን ላይ የጠላቴ ጠላት ወዳጅ ነው ይባላል። የጠላቴ ጠላት ወዳጅ ነው ይባላል። አንድ አካል ጠላት አድርገህ ይዘኸዋል። ያን ጠላት ያረከውን አካል ደግሞ የሆነ ሰው ጠላት ቢያደርገው ላንተ ወዳጅህ ነው። ያኛው ጠላትን ጠላት ያደረገልህ አካል ልክ በዚሁ ልክ ውሰዱት። ከካፊሮች ጋር እንዲህ የሚሆነው እኮ ለጤናው እንዳይመስላችሁ። አንደኛ እምነታቸው አቋማቸው ነው። ሁለተኛ ደግሞ ሙስሊሙን የሱናውን አንጃ ጀማዕ ለማውደም ለማጥፋት ነው ይሄ ትግላቸው ከካፊሩ ጋር አብረው ማለት ነው። ስለዚህ ባካችሁ አላህ Subhanahu Wa Ta'ala ካፊሮችን የሚጎዳኝ ጓደኛ አድርጎ የሚይዝ እሱም ከነሱ ነው እያለ ወዳጅ ያደርጋችሁ አትያዟቸው እያለ ይሄ ደግሞ ወዳጃችን ነው ጓደኞቻችን ናቸው ምንም ልዩነት የለንም እያለ ነው። ስለዚህ ልናቃቸው ልንጠነቃቸው ይገባል። ግን እንዲህ እየተነገረው የሚከተላቸው ይገርመኛል። ለዚህኛው ሰው ለእንዲህ አይነት ሰዎች ይህችኛው ህክማ ጥበባዊ ንግግር ጋብዤዋለሁኝ። ማንበብ የሚችል ሰው ይችን አስነብባችሁ አስተርጉሙ። والله أعلم وبالله التوفيق. السلام عليكم ورحمة الله وبركاته.